ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በትግራይ ክልል ከ2 ወር በፊት የተሾሙት የቢሮ ኃላፊ ተሽረው በሌላ ኃላፊ ተተኩ። እንዲህ ያለ ሹመት ያልተለመደው ነው ተብሏል። አስተያየት ሰጪዎቹ ሹመቱ ህወሓት መካከል ቡድናዊ ሽኩቻ መፈጠሩን ያሳያል ብለዋል። ከሹመቱ የተሻሩት የተተኩት እነማን ናቸው? አቶ ተወልደ ገብረ ጻዲቅ ነባር የህወሓት ታጋይ ናቸው። ባለፉት 34 ዓመታት ከትግራይ የተለያዩ ዞን አስተዳዳሪ እስከ አዲስ አበባ የኢህአዴግ ጽህፈት ቤት ኃላፊ በመሆኑም ሰርተዋል። በታደሰ ወረደ ሌተናል ጀነራል የሚመራው ጊዜያዊ አስተዳደር ወደ ኃላፊነት ሲመጣ በህወሓት እጩ አቅራቢነት ባይቶና በተባለ ተቃዋሚ ፓርቲ አባል ሲመራ የነበረውን ተከትሎ የክልሉ የውሃ ሀብት ቢሮ ኃላፊ ሆነውም ተሹሟል። የአቶ ተወልደ ሹመት በአቶ ጌታቸው ረዳ ሲመራ የነበረውን ጊዜያዊ አስተዳደር ለተቃዋሚ ፓርቲ ሰጥቶ የነበረው ሁለት የቢሮ ኃላፊ ቦታ ወደ አንድ የሚያሳንስ በመሆኑም ተቃውሞ ገጥሞት ነበር። ከፖለቲካ እንቅስቃሴ በተሰረዘው ህወሓት መካከል ቡድናዊ ሽኩቻ አለ ከሚል አስተያየት ውጪ የቢሮ ኃላፊ በሁለት ወር ውስጥ በምን ምክንያት ከኃላፊነት እንደተሻሩ በይፋ የተገለጸ ነገር በሌለበት ነው የተነሱት። የቢሮ ኃላፊ አቶ ተህላይ ገብረ መድን በተባሉ የህወሓት ስራ አስፈጻሚ አባል መተካታቸውም ተገልጿል። የአቶ ተህላይ ገብረ መድን የሹመት ደብዳቤ ከፕሬዝዳንት ታደሰ ወረደ ሌተናል ጀነራል እጅ መቀበላቸውን የክልሉ የውሃ ሀብት ቢሮ ምንጭ ለቻናላችን ተናግሯል። ኮማንደር ተስፋዬ ዴቢሶ የሲዳማ ክልል ፖሊስ ኮሚሽነር ሆነው ተሾሙ። የሲዳማ ክልል ከሰሞኑ በጸጥታው ዘርፍ እየወሰደ እንደሆነ በተገለጸው ተቃዋሚ ሪፎርም ዛሬ ቀድሞ የክልሉ ኮሚሽነር የነበሩት ሽመልስ ቶማስ በዛሬው ዕለት ከስልጣን ማንሳቱ የተሰማ ሲሆን ማምሻውን ኮማንደር ተስፋዬ ዴቢሶ የክልሉ ፖሊስ ኮሚሽነር አድርጎ ሾሟል። አዲሱ ኮሚሽነር ተስፋዬ ዴቢሶ ሲዳማ በዞን መዋቀር ከነበረበት ጊዜ ጀምሮ በልዩ ልዩ ፖሊሳዊ አመራሮች ተቋሙን ያገለገሉና በአሁኑ ወቅትም የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ሆነው ሲሰሩ እንደነበርም የተለያዩ ምንጮች አረጋግጠዋል። ይህም መረጃ በተያዘበት ወቅት ስለ ቀድሞ የሲዳማ ክልል ፖሊስ ኮሚሽነር ከኃላፊነት መነሳት ዙሪያ ይፋ የተደረገው መግለጫ የሌለ ሲሆን የፖሊስ ኮሚሽኑም የፌስቡክ ገጹ የአዲሱ ኮሚሽነር ሹም ከደቂቃዎች በፊትም ይፋ አድርጎታል። አሜሪካ የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ትራምፕ ጋር በነጩ ቤተ መንግስት የመጀመሪያ ግንኙነታቸውን አካሂደዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተ መንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል እንደተደረገላቸው በአሜሪካ የኢትዮጵያ ኤምባሲ አስታውቋል። ይህም ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦም ይኖረዋል ያለው ኤምባሲው ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ናቸው። በሁለቱ ሀገራት መካከልም እንደ ሰላም፣ ጸጥታ፣ ኢኮኖሚያዊ መስኮችም ጠንካራ አጋርነት ከመፍጠር አንጻር ያሉ እድሎችም ሰፊ ናቸውም ብሏል። አምባሳደር ብናልፍ አንዱዓለምም በውይይቱ ወቅት የተገኙ ስቴት ሴክሬታሪ ማርኮ ሩቢዮንም ጋር ተገናኝተዋል። የኢራን የውጭ ጉዳይ ሚኒስትር ብሔራዊ ቴሌቪዥን በጣቢያው ከተመታ በኋላ በልበ ሙሉነት ቀጥታ ስርጭቱን የመራችውን ጋዜጠኛ ሰዓር ሂማም አወደሱ። ቴህራን በሚገኘው የኢራን ብሔራዊ ቴሌቪዥን ጣቢያ ላይ ከትላንት በስቲያ ጥቃት ሲፈጸም ኢራን የቴሌቪዥን ዜና አንባቢ ሰዓሪማን በቀጥታ ስርጭት ላይ ነበረች። ጋዜጠኛው ቀጥታ ስርጭት ላይ እንዳለች ኃይለኛ የፍንዳታ ድምጽና የህንጻ መንቀጥቀጥ ተከሰተ። በዚያ ቅጽበት የእስራኤል የጦር ጀቶች ብሔራዊ የቴሌቪዥን ጣቢያውን መትተውት ነበር። ይህ ሁኔታ እንደተከሰተ በቀጥታ ስርጭቱ እንደታየው ጋዜጠኛዋ ስርጭቱን አቋርጣ ወጣች። ከጥቂት ቆይታ በኋላ ግን ጋዜጠኛ ሰዓር ዳግም ወደ ስርጭት በተመለሰ የቴሌቪዥን መስኮት ብቅ ብላ ስራን ስትቀጥል ታየ። የውጭ ጉዳይ ሚኒስትር አባስ አራቂቺ ስለዚህ ጉዳይ ሲናገሩ ሁለት የቴሌቪዥን ጣቢያዎች ሰራተኞች በተገደሉበት በትላንትና የእስራኤል ጥቃት ይህቺ ሴት በስራ ላይ የነበረች ነው ያሉት። ህንጻው በእስራኤል አውሮፕላን ከወደመ በኋላ የቴሌቪዥን ጣቢያው ዳግም ሊመታም ይችላል ብላ ሳትፈራ በልበ ሙሉነትና በድፍረት ፕሮግራሙ መምራቷን ቀጥላለችም ብለዋል። በኢራንና በእስራኤል ጦርነት መካከል የዓለም አቀፍ ነዳጅ ዋጋ እያሻቀበ ነው። ዛሬ ላይ የአንድ በርሜል ብሬንት ድፍድፍ ነዳጅ $76.45 እንዲሁም በአሜሪካ ነዳጅ ገበያ እንደ መልከብ የሚታወቀው ዌስት ቴክሳስ ኢንተርሚዲየት በአንድ በርሜል $74.84 እየተሸጠ ነው። ጦርነቱ ከቀጠለ እና ሌሎች ሀገራት የሚሳተፉበትም ከሆነ የዓለም ነዳጅ ዋጋ በከፍተኛ ሁኔታም ሊጨምር ይችላል ተብሎም ይሰጋል።
የኢራን እስላማዊ አብዮት ጠባቂ ኮርፕ አይአርጂሲ ዛሬ ማታ ፈታህ 1 የተባለውን ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፉን አስታውቋል። ኢራን እንደ አውሮፓውያን አቆጣጠር በጥቅምት 1 2024 በእስራኤል ላይ የፈጸመችው ጥቃት በርካታ የፈታህ 1 ሚሳኤሎችን ወደ እስራኤል አስወንጭፋ እንደነበር የሚታወስ አልሆነም። አሁን ባለፈው አርብ ከተጀመረው ግጭት ወዲህ የፈታህ ሚሳኤል ጥቅም ላይ ሲውል ይህ የመጀመሪያው ይመስላል። የኢራን ከፊል መንግስታዊ የዜና ወኪል መርህ በኤክስ ገጹ እንዳስታወቀ ኢራን ፈታህ 1 ሚሳኤሎችን ወደ እስራኤል አስወንጭፋለች። በመንግስት የሚተዳደረው ፕረስ ቲቪ ጣቢያውም የሚሳኤሉን መተኮስ ዘግቧል። ሁለቱ የዜና አውታሮች የመረጃውን ያገኙት ከእስላማዊ አብዮት ጠባቂ ኮርፕ አይአርጂሲ እንደሆነም ገልጸዋል። የፈታህ ሚሳኤል ለመጀመሪያ ጊዜ ይፋ የሆነው በ2023 ሲሆን ስያሜ የተሰጠው በኢራኑ የበላይ መሪ አያቶላ አሊ ሀሚል ነው። በጉዳዩም ላይ በእስራኤል እስካሁን ያለችው ነገር የለም። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳአር በኤክስ ገጻቸው ላይ ለተባበሩት መንግስታት የጸጥታ ምክር ቤት እና ለተባበሩት መንግስታት ዋና ጸሐፊ የላኩት ደብዳቤን አጋርተዋል። በዚህ ደብዳቤያቸውም ላይ የእስራኤል ባለፈው ሳምንት ኢራን ላይ ጥቃት የሰነዘረችበትን ምክንያት ጠቅሰዋል። ሚኒስተሩ አጋራቸውን ለ10 ዓመታት የቴህራን ድብቅ የሆነውን የጠላትነት ተግባርና መሪዎቹ እስራኤልን ለማጥፋት መዛታቸውን ተከትሎ አገራቸው ምንም አይነት ምርጫ እንዳልተሰጣት ተናግረዋል። ንግግር ብቻ አይደለም፣ ኢራን እስራኤልን ለማጥፋት ስትራቴጂካዊ እቅድ አላት። ይህንም ግብ ላይ ለመድረስ ተጨባጭ እቅዶችና እርምጃዎችን አካታለች ሲሉ ጽፈዋል። የወደፊት የኢራን ጥቃት ለማክሸፍ የመጨረሻው ዕድል መስኮት በተገኘበት ወቅት ማጥቃታቸውን ተናግረዋል። ሳአር በኢራን ጥቃት የተገደሉት 24 ሰዎችን በመጥቀስ በሰላማዊ ሰዎች ላይ ሆን ብሎ ያነጣጠረና በዘፈቀደ መንገድ የተፈጸመም ሲሉ ገልጸውታል። የኢራን የጤና ጥበቃ ሚኒስቴር እሁድ ዕለት በእስራኤል ጥቃት በትንሹ 224 ሰዎች መሞታቸውን ገልጾ አብዛኞቹ ሰላማዊ ዜጎች ናቸው ብሏል። ትራምፕ በእሳት ላይ ቤንዚን እየጨመሩ ነው። ቻይና በእስራኤልና በኢራን መካከል እየተባባሰ የመጣውን ግጭት ትራምፕ ተወቃሽ አድርጋለች። ትራምፕ በእሳት ላይ ቤንዚን እየጨመሩ ነው ስትል ፕሬዚዳንቱን ወቅሳለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያንኩን በዛሬው ዕለት ትራምፕ ስለ እስራኤልና ኢራን ውጥረት የሰጡት መግለጫ አስመልክቶ ለቀረበላቸው ጥያቄ በሰጡት ምላሽ እሳቱን ማቀጣጠል፣ ማገዶ መጨመር፣ ማስፈራራት፣ ግፊትን መጨመር ሁኔታን ለመረጋጋት አይረዳም፣ ይልቁኑ ግጭቱን ያባብሰዋል ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራንና እስራኤል በስምምነት ላይ መድረሱን አይፈልጉትም ሲሉ መናገራቸውንም ቢቢሲ በዘገባው ዘግቧል። 6ኛ ቀኑን ያስቆጠረው የእስራኤልና ኢራን ጦርነት ተባብሶ ቀጥሏል። ኢራን እስራኤልን ጥቃቷን ካቆመች እኔም የአጸፋ እርምጃን አቆማለሁ ብትልም እስራኤል ዘመቻውን ለ15 ቀናት የማስቀጠል እቅድ እንዳላትም ዘገቦች ይጠቁማሉ። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ 2 የኢራን ዩራኒየም ማብላያዎችን መምታታቸው ገለጸ። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ውስጥ 2 የዩራኒየም ማብላያ ተቋማት መጉዳታቸውን መረጃ አለኝ ብለዋል። እስራኤል ዛሬ ጠዋት በሌሊቱም የዩራኒየም ማብላያ መደብደቧን መግለጹ ይታወሳል። ኤጀንሲው በቴህራን የምርምር ማዕከል የላቁ የዩራኒየም ማብላያዎች ተሰርተው የተሞከሩበት አንድ ህንጻ ተመቷል ብለዋል። አክሎም የኢራን ዩራኒየም ማብላያ ቴክኖሎጂ ኩባንያ የተለያዩ የዩራኒየም ማብላያ አካላት የሰራባቸውን 2 ህንጻዎች ወድመዋል ብለዋል። ኤጀንሲው 2 ጣቢያዎች ቀደም ሲል በኢራን የኒውክሌር ስምምነት መሰረት ክትትል ይደረግባቸው እንደነበረም ገልጿል። የበለጸገ ዩራኒየም ለኃይል ወይም ለኒውክሌር መሳሪያ ማምረቻ ሊውል ይችላል። ፕሬዚዳንት ዶናልድ ትራምፕ አያቶላ አሊ ካሚኒን በተመለከተ በማህበራዊ ገጻቸው ጽሑፍ አጋርተዋል። ፕሬዚዳንቱ መንፈሳዊ መሬት እንደተደበቀ እናውቃለን ያሉ ሲሆን ቀላል ኢላማም ነው ብለዋል። ፕሬዚዳንት ትራምፕ አክለው አሁን እሱም መግደል አንፈልግም ሲሉ በጻፉት ጽሑፍ ንጹሃንና የአሜሪካ ወታደሮች በሚሳኤል እንዲጠቁ አንፈልግም ብለዋል። ፕሬዚዳንቱ በማሳረጊያ ትዕግስታችንም እያለቀ ነውም ብለዋል። የእስራኤልና የኢራን ጦርነት 6ኛ ቀኑን ይዟል። ሁለቱ ወገኖች እርስ በርስ መታኮሳቸውንም ቀጥሏል። እስራኤል ትላንት ሌሊት በቴህራን የሚገኘው የዩራኒየም ማብላያ ላይ ጦር መሳሪያ ማምረቻ መምታቷን ገልጻለች። ኢራን በማዕከላዊ ሰሜናዊ እስራኤል በሚሳኤል ስትደበደብ ነበር። በዚህም ሰዎች ስለመጎዳታቸውም ተሰምቷል። ኢራን ወደ እስራኤል ሚሳኤሎችን ማስወንጨፍም ብትገልጽም የጥቃቱ መጠን ግን እየቀነሰ መጥቷልም ተብሏል። ሁለቱ ሀገራት አንዳቸው በሌላቸው ላይ ሚሳኤልና የአየር ጥቃት እየፈጸሙ ሲሆን ነዋሪዎች ጉዳት እንዳይደርስባቸው መኖሪያቸው ለቀው እንዲወጡ ቅድመ ማስጠንቀቂያ በተደጋጋሚ እየሰጡ ነው። እስራኤል ነዋሪዎቿን ከተለያዩ የቴህራን ክፍሎች ለቀው እንዲወጡም ስታስጠነቅቅም ቆይታለች። በዚህም ምክንያት ነዋሪዎች የቻሉትን ንብረት እየያዙ ከከተማዋ ለመውጣት በሚያደርጉት ጥረት በነዳጅ ማደያና በጎዳና ላይ ረጃጅም ሰልፎችና የትራፊክ መጨናነቆችም እየታዩ ነው።
ኢራን የቴል አቪቭና ሀይፋ ነዋሪዎች የሚመጣውን ከባድ ስለሆነ ለቃችሁ ውጡ የሚል መልእክት እያስተላለፈች ነው። አሜሪካ ከእስራኤል ጋር ለማበር እያጤነች መሆኑም ተሰምቷል። አሜሪካ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ግጭቱ ወደ አልተጠበቀ አቅጣጫ ሊወስደው ይችላል ተብሎ ተሰግቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ጠቅላይ ሚኒስትር መሪ አያቶላ አሊ ሀሚኒ አንገለን፣ ቢያንስ ለአንድ ጊዜ አንገላቸውም። አያቶላ የት እንዳሉ በትክክል እናውቃለን። ቀላል ኢላማ ነው፣ ግን እዚያ መልካም ነው ብለዋል። የአሜሪካው መሪ ትራምፕ ትዕግስታችን እያለቀ ነው ሲሉም አስጠንቅቀዋል። ያለ ቅድመ ሁኔታ ኢራን እጅ መስጠት እንዳለባትም ተናግረዋል። ይህ መረጃ ባለቤትነቱ የቢቢሲና አርቲ ኒውስ ነው። የጊኒ ቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካላቆሙ ሀገሪቱ እርምጃ ልትወስድ ትላለች ሲሉ አስጠነቀቁ። የጊኒ ቢሳው ፕሬዝዳንት ኡማሮ ሲስኮ ኤምባሎ እስራኤልና ኢራን ግጭታቸው እንዲያቆሙ አሳስበዋል። ፕሬዝዳንቱ አክለውም ሀገራቸው ግጭቱን ለማስቆም እርምጃ ልትወስድ እንደምትችልም አስጠንቅቀዋል። ሲሶኮ ኤምባሎ ማስጠንቀቂያቸውን የሰጡት ከቢሳው የአየር ማረፊያ ከሳፋሚ ከተማ ጋር የሚያገናኘው በቻይና ትብብር የተገነባው የጊኒ ቢሳው የመጀመሪያው 8.2 ኪሎ ሜትር አውራ ጎዳና ሲመረቅ ባደረጉት ንግግር ነው። በምርቀቱ ላይ ለተገኙት ሰዎች ንግግር ሲያደርጉ የጊኒ ቢሳው ፕሬዝዳንት ዓለም በተለያዩ አካባቢዎችና ሀገራት መካከል በሚደረጉ ጦርነቶች የተወሳሰበች እና አመፀኛ እንደሆነችም ተናግረዋል። ኡማሮ ሲሶኮ ኤምባሎ እስራኤል ውስጥ ላሉ የኢራንና ኢራን ውስጥ ላሉ ወንድሞቻችን ጦርነቱ ወዲያውኑ እንዲያቆሙ ነግራቸዋለሁ። ካልሆነ ግን ጊኒ ቢሳው ጦርነቱን ለማስቆም ተገቢውን እርምጃም እንድትወስድ ትገደዳለችም ብለዋል።